እውነቱን እንድትነግረኝ እፈልጋለሁ። የምን ነው? ጠልተኛል አይደል? ምን ነካሽ? በስመ አብ በአንቺ እኔ አንቺን መቼም አላደርገውም። ምን ነካሽ? እንዴት ያለሽ? በጣም ነው የምትገርሚው። ይቅርታ፣ ይሄን ያህል ይጎዳል ብዬ አላሰብኩም ነበር። ሲስተር ናት። ትላንት ከካናዳ መጣ ዛሬ ትንሽ ዘና ላድርጋት ብዬ ነው። በዚያ አጋጣሚ ትንሽ ባሌ አይዞጌኒ ቆንጆት ተስክር ብሏል። ይልቁንስ ሌላ ቤት ይዘህ ልትሄድ ትችላለህ። ዋው ይሄማ የተቀደሰ ሀሳብ ነው። ያ ማናት? ያጎቴ ሚስት ነች። ሸኝቻት መጣ ካደርኩኝ ማለት ዛሬ ሁለተኛ ቀናችን እናማ ሁሉም ነገር ወጥቶልኛል። አዳሩ፣ ጭፈራው፣ መጠጡም በቅቶኛል። እኔ ግን አልወጣልኝም። ከዚህ በላይ ከደጋገምን የተጋባን ይመስለናል። ለማንኛውም ከመጣው መጣው ከመጣው ተቀየሻል። እንዴት አይነቱ ደፋር ነው ባል እንታወቅ። ፕሮፌሰር ነኝ። አንተ ነህ ፕሮፌሰር? ምን ሆነ? አልችልም። ትችላለህ፣ ግን የትኛው ዩኒቨርሲቲ ነው ታላቅ ማድረግ ይሰጣል? ኢኮሎጂ። እንደዛ ይሆናል። ጤፍ የሚቆላ ምላስ እንዳለ አውቃለሁ። ንግግርሽን ትንሽ ላርመው። ጤፍ የሚቆላ ሳይሆን ማር የሚያዘንብ ብትይ። ማር እውነትም ማር። አየሽ፣ ብትቀምሽኝ አይገርምሽም ነበር። ለምን አትሞክሪም? ተወኝ። አልተውሽም። ምን ፈልክ? ከአንቺ ጋር ዕቃ መጫወት። እሺ እባክህ። ሌላስ? ሌላ
ፍቅረኛ ሚስት ጭራሽ የማገባው ወጣ አንተን ለሰከንድ እንኳን አላስብም። አንተ እኮ አጥንት እንዳየውሽ ወዳያት የምትሮጥ ነው። ተሳሳትሽ። እንዲያለው ወንድ ጥሩ ባል እንደሚወጣው ብታውቂ ምን ባላልሽ? ቆይ ስራ መሰለን ይህ ዘልዛ ሁለተኛ ቢሆን ምዝገባ ዛሬ ነው። አፍጥሮ እንዴ ፍሬንድ ስታንኳኳ እኮ እጅ በውስጥ ገባ። አቤት ተዚሁ ነው። ቆይ አንተም እዚህ ነህ? ያው ገባ። ምዝገባው ደርሷል። እስካሁን አልተመዘገብክም? አልፏል። የዲማው ጊዮርጊስ ወግድልኝ። ምን አይነት ደንባራ ነው እግዚአብሔር። ስሜትን ማወቁ ነው። አዎ ግን የተላጠ ሽንኩርት ያውቃሉ? የተላጠ ሽንኩርት። እሺ የበሰለ ፖምስ ያውቃሉ? የበሰለ ፖም ብላኝ የሚል የሚመስል ልክ እንደዚች አይነት የምታጓጓ ሴት ነች። ዋው ውበቷ፣ በዛ ላይ ብቃቷ። ይምለ ይስተነጭ ጌታዬ የሴትን ልጅ ብቃት የማውቅበት ጥበብ ሳይኖረኝ ስራዬን የጀመርኩ ይመስሉታል? እንግዲያውስ ብቃት እሷም ትምጣና ቁርጥ ይለይ ይቻላል። ሄሎ ቤዛ። ቆይ ግን አንተ ለዛ ድብልብል ስጠራኝ አታፍ አልተመቸኝም ማለትሽ እንዳይሆን። ለሊቱ ሙሉ ያንን የሰማይ ስባሪ የሚያክል ቦርጩ ሲያሳሸኝ አድሮ የሰጠኝ ራስ ምናልባት የዋጋችንን መጠን አያውቀው ይሆናል። እንግዲህ ሜኑ አይዘጋጅም። እናትዋ ለማንኛውም ሰው አለሽ፣ ተዘጋጅ፣ ልመጣ ነው። ቆይ አንዴ የምዝገባው ጣቢያው ጠፍቶኝ ነበር እባክሽ። ሬጅስትራር ማለት ነው። ያለ አየው እፊት ነፃ ዝም ብለህ ቀጥታ ወደ ውስጥ ግባ ታገኛለህ። ወደ ውስጥ አንዲ አሜን እሱ ይባል አሜን። ቻ ለማንኛውም ከሆነ በኋላ ዲያስፖራ ካልሆነ እንዳትደውልልኝ ቤዛ። እና ይታወቃ
ምን ነው ፍሬው? ፍሬ አይደለም ጋረድ ነው። እሺ ጋረድ ካፌ መስሎ ነው? አይ የምዝገባው ጣቢያ መስሎኝ። ያቺ የዲማው ጊዮርጊስ ጥርሷን ያርግፈውና እሷው ነው ጉድ የሰራች። ከዚህ በኋላ እንዳትታለል ተጠንቀቅ። ሬጅስትራል ያኛው መንገድ ያደርሳል። እሺ አንድዬ እሱ ይባርክ። ዲስ ጋረድ ወንዲራድ ወንዲፍራ ወንዲ ያገሩ እንዳለቀ። አቤት ግፍሽ ግን አንቺ እንደዚህ አይነቱን ጌቻ አይቶ ማለፍ ራሱ ኤፍ ያሰጥ። ከተመራቂ የማይጠበቅ ነው ነው። ስሚ ወይ አንደኛሽን ጥበሹ እንዲያውም ሳያችሁ ሙዳችሁ ይገጥም። ገሊላ አንተ የዘንድሮ ፍሬሾች ግን አቢስ ያማምሩ። እንዴት ነው እስካሁን አልሞከርከም? ለምን ተሽፈለሽ? ያምረኝ ነው። መቼም የቤተሰቦቻቸውን ምክር እስኪረሱ እየጠበክ ካልሆነ ቤዛ ገሊላን ምን ያህል እንደምወዳት እያወቅሽ ገሊላ ምን ያህል እንደማትወዳት ጠንቅቄ። ለምንድን ነው የማትወደኝ? ከኔ ባሱ መንገደኛ እግሮች እንዳሉክ የማታውቅብኝ ይመስል 3 አመት ነው ስለምን ይሰማል። ባጭ ሁላችንም ሰላም ነን። ትመጣ ነው ባጭ መቼም የአየር ሀብታን ታይቆይ ከች ነው ባጭ በል መንገዱን ጨርቅ ያርግልን። እንዲህ ፍሬንድ ይገርምሽ ጋረድ ያስከውን ስልክ ግን ታውቀዋለህ? ለናቴ ልጅ ታውቀዋለህ አልከኝ። ለመሆኑ ስንገዛ እዲያ ዋጋው ምን ይሰራልሃል? እሺ ይልቅ እንካችሁ እንደናንተ ባይጣፍጥም ቅመሱ። እንዴ ጋረድ ዳቦ ቆሎ በካሬ የተለካ ነው የተቆረጠው። አቃለ በጋረድ በስልኩ በዳቦ ቆሎ ፋሚ ተበስበታል። ኧረ አንተ ደግሞ ተው ወይ ና በእናትህ ላሳይ። ይሄን የመሰለ ዳላ አይቶ የሚያልፍ ሰይጣን ብቻ ነው። አችልም እንደ የሚመሳትሽ ያን ለተወርቆብህ ነበር አስታውስክ? ስምሽን አላስታውስኩም። ወይ ልክብህ እኮ ገሊላ እባላለሁ። ምን አለሽ አንቺ ከዚህ ጌጃ? ባለፈው የጣለው የምትወቂያ ልሰጠው ነው። እኛም በዚያ ጥርብ በሚያክል ዳቦ ቆሎ እያጃጃልክ ለካ። ኧረ የሚገርም እኮ ነው። ስልኩ እኮ ነው ስልኩ
አባቷ ምክር ነች። ይሄ ንቃል እንጂ ፍሬንድ ምን አባቷ አድርግ ነው የሚለው? ምንድነው? 3 አመት ሙሉ ስከታተልሽ አላሳዝንሽ? አንተስ 3 አመት ሙሉ ስለዘነዘኝ ቆይ ትንሽ አላሳዝነ? ምን አድርግ አንተ ሬጅስትራ ላይ ነው መንገድ ያደርሳል። ቆይ ጋር ስትመጣ ምን ትላታለህ? ምን ትላታለህ? ወደዴን እገልጽላታለሁ። ምን እያለ እዲያ ደግሞ የጠፋኝ እንዴ? አይናማዬ ነይ ነይ ገሊላዬ አይናማዬ ሳብ አድርገው እንጂ ፍሬን ትንሽ እንኳን አታረፍም። ለትም ጌጃ ቆይ ጋር ተከለ ግን ተለሳችኋል።
ስልኬም ተበልቷል። ለነገሩ አንጀቴስ በፍቅሯ ተበልቶ የለ የሆነው የመጣ ሁሉ ቢመጣ እሷን ታላገኛት ገሊላዬን ታላገኛ ከምቀር ሞቴን ነው። አንተ ትቀልዳለህ እንዴ? ምን አይነቱ ነው? በእግዚአብሔር ያንን የመሰለ ስልክ አንድ ፋም እንኳን ሳይጠበስበት በምን ታምር ሊጠፋ ቻለ? አንድዬ ወቃ ስልኩስ ይቅር ምን ነው ገሊላ የቀረችሳ? እነኛ መሃላችን የነበሩ ጓደኞቹ ቆይ ይመጣል የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሞርዳር ወጥ እንዳልተወሰነ ነው እንደዛ ይሻላል። ጋበት ምን ነው ቀረችሳ? ልትሳለ መሰለ እንዴ? ጠብቅ እኛን ሳይሰለቸን አንተ ሊሰለቸን ነው። የዲማው ጊዮርጊስ የመሰልቸት አመጣህ እንጂ ሰማይ ዝቅ ምድር ከፍ ቢል ገሊላዬን ታላገኛ ከዚህ ንቅንቃለ ጃም ደንደሳም ይለይለታል። ሄሎ ዲያስፖራው ገብቷል። ፍጠን። ያው አጠገብሽ ጠብቂኝ። በቃ መጣሁ። ሄሎ ሲስተር። አቤት። ይቅርታ ማናገር ይችላል? ይቻላል። እዚህ ዩኒቨርሲቲ የሚማር አንድ ወንድም ነበረኝ እና ስልኩ ፈጽሞ ሊሰራልኝ አልቻለም። ማግኘት ይችል ይሆን? ትረጂኛለሽ? አትሊስት በትክክል የዩኒቨርሲቲ ተማሪዎችን የሚያውቅ አንድ ልጅ አለ። ኦኬ። እሱን አሁኑኑ አገናኙታለሁ። ፕሊዝ። እኔ ምንሽ አንቺ ቆይ ለምን ድረሽ ማታስቢያት? ሌላው ቢቀር ትንሽ ታረጋጋ ይገባል። ቆይ እንዴት ነው የላትም? ምን አይ በቃ አለቀ ወሬያችሁ ይሄው። እሺ አስብ በቃ ተመጪ። ልትወጪ ነው? ነይስ ትመለሻለሽ። እንደዚህ አይጠየቅም። ሴት ልጅ ሜጇም መመለሻዋም አይታወቅም። ጎሽ አፌ ቁርጥ ይበልልኝ። እኔ መካሪ በዚህ አፍ ካፌ ድጋምበት። ስልክህን አንጣ። የምን ስልክ? አፍጥነው እባክህ። ስልክህን አንጣ። አንተ ልታስገድበው አይደለም? በሷ ተመጣብኝ። እኔስ በሆን መችቶ አልገባኝም። ያው ስልካችን ሲመለስ ይመለስልሃል። ሰማል ከዚህ በኋላ ጓደኛችን ላይ ደርስበታለሁ ብትል በራስ ፍረድ። እሺ ተው አንተ ሽንፍላም ተው ሆድ የለመንካት እንደምን አሰብከው? ተው እኔ እያለሁ ወዳጅሽ እኔ እያለሁ ሸክማሽ ማን ነው እንደሊነካሽ እኮ ማን ሸክና ሊጠጋሽ? ይምጣ ይፈተሽ ወንድነት ይለካ ማንነት እስቲ ይምጣ። እምቢ ብያለሁ እምቢ በገሊላዬ እምቢ። ስልኬን የሰጠኋችሁ ግን ፈርቻችሁ አይደለም እና ታዲያ ስላከበርኳችሁ። ቆይ እኔ ምን ነኝ? የባሰልና አለ ያገሬ ሰው እያወቅሽው ገሊላዬ ልቤ እኮ ከጅሎሻል። ይኸውልህ ጋርድ መታወቂያን የምትጠልህ እኮ ሌላ ነገር አስቤ አይደለም። ለምን እንደዚህ ታስባለህ? የዲማው ጊዮርጊስ ምን ማለትሽ ነው ገሊላዬ? ነገርኩህ እንግዲህ እንዲህ አይነት ነገር አልፈልግም። አይ ገሊላዬ ይሄማ አይሆንም። እንዴት አለው ነገር ማን ይቀራል ብለሽ?
አረጋር ይሳረኝ ዘለባብስሽ አይባልም። አለባብሴ ምን ይወጣል? ጥሩ ግን ለዶላር አይመጥንም። ለስሜት ሲሆን ያለኔ ይታይ የምጠቀምበት ሲሆን ግን ሰበብ ታበዛለህ። ነግሬሃለሁ፣ የዛሬው የኔ ነው። ችግርሽ እኮ ይሄ ምንም ነው ችግር ቃልሽ አለማወቅሽ። ጋረድ ብላንቺ ተሽኮረሙ ገደርደር ማለት የጨዋ ሴት ወጉም አይደል? እሺ ልትል ነው ማለት ነው። እንዴታ ጋረድ ታዲያ ወዴት ነው? ምን ጥያቄ አለው? ጃ እሷም ማሳሸጋ ወዶ ማንተ ቤት ይቀመጣል። ቆይ ቀጥረሃለች? ለዛማ ትንሽ ይቀራል። እንደው መውጫው መግቢያው አካባቢ እየተንጎማለልኩ ጠብቃታለሁ። ትሻኝም አንጎራጉርላታለሁ። ሰማኛለህ ጋረድ፣ ባዶ እጅህን መመላለሱ ምንም ዋጋ የለውም። ምን አባቴ ሊያዝላት ጋሼ? ምን ሊያዝላት? ና ምን መያዝ እንዳለብህ እኔ ነገር እንደሷ ያለ ሰቃይ ተማሪ ምን እንደሚወድ ጥንቅቅ ያውቃል። ና ጋር ምን አልሽ? ማንን? ፕሮፌሰር ነው። ሌላም አለ? ስለ ይኖርኩትና ምን አዲስ ነገር አለ? እኔ ግን ቀደም አስተያየቱ ምን ብቻ የሆነ በድብቅ የጀመራችሁት ነገር ያለ ይመስላል። ቢዛ ዛሬም ተገኘላሽ ነው። አይጥ ወልዳ ጭራዋ ሲቀር ሲጣለች እንዳይሆን የኔ ልጅ በፍጹም አላደረገም። ገሊላ ምን ፈለግ? አንቺ ነው ገሊላ። ሌላ ማንን ይሻላል እያወቅሽው? ጋረድ ገሊላ ነው ተሽካት እንዴ? አዎ። አረዋክ አብዬ ሙት አፍቅሬያታለሁ። እውነትህን ከሆነ ፍቅሯ እንዴት ያደርግሃል? አይ እሱ ሳይወራ ብቻ አይኖቿ ከብለል ልትይ አንጀቴ እናወሰ። ይሄ ዞማ ፀጉሯ እንደደረሰ ቡቃያ ላይ ታች ትዘናፈል ያፈዘኛል። ዳሌዋ እንደ በሬ ሻኛ ሽቅብ ቁልቁል ንጥር ይሉማ ምን ልበልሽ? የኔም ልባ ፍንጥር ይላል። መቼም እሷን ታየው ጀምሮ እንቅልፍ ታይኔ ዞር አያውቅም። እንደው በአጋጣሚ ሸለብ ብታረገኝ በህልሜ ትመጣብኝና የኔ ጀግና ትለኛለች። አፌ ቁርጥ ይበላትና እሺ ብትል ለምን ታደርጋታለህ? እሺ ብትል ገሊላ እሺ ብትይ እንደው ተፈለገ ዩኒቨርሲቲ አሁኑ ነበር። የት ትሄዳለህ? አገሬ ሻገባና እሷን ታገኘው ምን ይሻል? እርፍ መነቅነቅ እንደው አባታቶች የወረስኩ ቅርሴ ነው። አዝመራው ቢከዳኝ እንኳን ቆቅና ጅግራውን እያዳው እንጆሪና ኮሽማውን እየለቀምኩ አበላታለሁ። ትሻኝ ደግሞ ጋራጋራው ጫካው ወንዙን እየተንጎማለልኩ አዘመላታለሁ። ምን እያልክ መች ቁጥር ነው? አባዬ ሞላለሽ ወደድኩሽ አባዬ የኛ ይኮን አንተ ተማሪ ሊያው ፍረሽ አይ ደረጃ ሙድ ምናምን የሚባል ነገር አለ። ዝም ብለህ አትንጠራራሽ። ጋረድ ወይ ገሊላ አፌ ቁርጥ ይበልሽ ወይ
ከአሁን በኋላ መንገድ ላይ እንኳን እንዳላይ። እሺ ብታንስ እንደው በዲማጉ ይችላል ይችን ስጦታ የተቀበል አንቺ ትሆን ሞተ ይሻላል እንጂ ወይኔ ቀረጥ ችግና የችግና ልጅ የበላይ ዘለቅ የልጅ ልጅ ነበርኩ። ስሙና ስልኩ ይኸውልህ። ፕሊስ እባክህ በአስቸኳይ አግኝልኝ። በዚህ ጉዳይማ ቅንጣት ያህል እንዳይጨነቁ አልፈልግም። በእኔ የተዉት ይልቅ ራስዎት ዘና ያደርጉ። ይገርሞታል። ስለ ራስ አውራት በሉኝና ከዚህ በፊት ራሱ አይደለም አድራሻ ተሰጥቶኝ ያለ አድራሻ ከ25 ዓመታት በፊት የተለያዩ ወንድማማቾችን እናት ከልጆች በአጋጣሚ የተለያዩትን አገናኝቻለሁ። ህሊናዬ ደስተኛ ነው። ለህሊናዬ ነው የምሰራው። ለብቸኝነቱ ደግሞ ካስፈለገው እችን መለከቷት። ማይ ጉድነስ ዋትስ እሺ anyway thank you እሺ በማንኛውም ጊዜ የመኪና አገልግሎት ካስፈለገው በዚህ ሊደውልልኝ ይችላል። በጣም አመሰግናለሁ። እሺ አገኛቸዋለሁ። thank you ካላስቸገርኩ ይቅርታ። ለታክሲ አንዳንድ ነገር የኢትዮጵያ ብር ዘርዘር ብሎ ይለኝም አያስፈልግም እኮ። አይ ችግር የለም። ኦኬ አያስፈልገኝም ነበር ግን ችግር የለም። ምንም ለመልካምነት በቃ ያለቀ ጉዳይ ነው። believe me forget it አንዴ እርፍ ነው። ምን አጠፋው? ማንን ማቅረብ እንዳለብሽ እኮ ለይተሻል። እንኳን ደስ ያለ ጋርድ። ምን ታገኛ? ገሊላ እንዳለች እኮ የኔ ገሊላ ድሮም አውቄያለሁ። በኔ የሚጨክን አንጀት የላት። ምን አለች? ቅድም ላጠፋሁት ይቅርታ። ይቅር ብዬሻለሁ። እሺ ይቅር ብዬሻለሁ። ሌላስ ምን አለች? እጅን ስላመመኝ ነው ይሄንን ልብስ እጠብልኝ ብላለች። አለች? እሺ አጥብላታለሁ። እንኳን ጥብቋን የፈለገችውን ነገር አጥብላታለሁ። ጋሼ አቤት። እጇ ምን ሆና ነው አልከኝ? እንትን እጠብላትና ስትመልስላት ጠይቃታለህ። እንደዚህ አንተ ተረጋጋ አቦ። ረጋበል የነገሩን አታካብደው። ወግትልኝ ረጋበል። አንተ ጋር ሻው ረጋበል። ተወኝ ጋር ረጋበል እንጂ ተወኝ ጋሻ ተወኝ። ዱቄት ትወዳለች ብለህ የሰራኸኝ ሳንስ ተወኝ። የራስህን ልብስ ታመጣልኛለህ። ተወኝ ጋሻ ተወኝ። እኔ ጋሻዬ ነው ብዬ መከታዬ ነው ብዬ
ጭንሽ በደንብ አልተገለጠም። ከበቀደም ግን ይሻላል። ተነገራችን ኬት ነው ይመጣው? ከአሜሪካ ከዩኤስኤ። ብዙ ቆይቶ ወይስ በወሩ የተመለሰ ጉራ በኪሴ ነው? ጉራ በኪሴ 24 አመታት ቆይቷል። 24 አመታት? አዎ 24 ዶላር የጫነ መርከብ ነው። ለምን ግን ቅድሚያ እንደሰጠሽ ታውቂያለሽ? እንጆ ስለሆንኩ ነው። የመንት ያቀስ የወንድን ስሜት እንደማዕበል የማናውጥ ብቃት አለሽ። ወንድ ደግሞ ልቡ ሲቀልጥ አውቀዋለሁ። የኔው ዘራ የጠየቁትን ሁሉ ይሰጣል። ብቃቴንማ ድሮም አውቀዋለሁ። ወንዱላ ቀኑን ሙሉ ስልኬን ሲያጮህ የሚውለው ጣምሽኝ ድገሚኝ ምናምን እያለ አንተን ጨምሮ አሁን በዚህ አስማትሽ ተጠቅመሽ የዲያስፖራውን ልብ አቅልጠሽ ዳጎስ ያለ ዶላር ነፍስ እኮ ነሽ። ሌላዋ መልክ ብቻ ነው። እንዴ ቆይ አንተ ሁላችንንም ታቀናለህ ማለት መታወቅ አለበት እኮ። ይሄ የሥራው ጸባይ ነው። ታዲያ እንዴት ነው የምለየው? ለዲያስፖራ ምን ይሆናል? ለከተማ ሰው ምን ይሆናል? ከተለያየ ክፍለ ሀገር ለሚመጣ ሰው ምን ይሆናል የሚለው ወይ በእናት ሌላው ቢቀር አንቺ ከሁሉም እንደምትበልጭ ያወቅኩት በትንፋሽ ነው እንዴ? በል እንደው ወሬ መቼ ልታጋ ጋሼ ገሊላ ከዛ ከክላሱ ጀርባ ስትደይጫ ቲታ በአቷንዳ ማረባ አረ ይሄው አረ ጀዛን ከዳረጋገኘ አራተሽ ገሊላ የኔ አበባ የኔ ቆንጆ እንዴ እትሽበኝ ነበር የሚላል ግን ቆይ እኔ የሚገርመኝ አንተና እሷ ስትታዩ የትየለ ያቺን የመሰለች ልጅ አበበሽ ምን ይመስላል? ኧረ ዴቭ ስነ ስርዓት ነው ያለው። ገሊላ እኮ በእኔ የሚጨክን አንጀት የላት። አንጀት የላት ፈርታኝ እኮ እኔ ፍርት ልበልላትና ያቺ ጭራቅ አይ ስማ ከእሷ ልጅ ጋር አትዳፈር ልጄ። እሷ እንኳን አንተ አይደለም እኛንም ደብልቃት ሸራቸው ከማይ ክላስ ናቸው። ማን ስትጋፈጥ እያየሽ ይልቅ ተውና ምን ቶሎ ባጋጋታ በነገራችን ላይ ፒክ አድርጎኛል። አላደረገሽም እንዴ? በላቁ መኪናው አቁመ እንዴ? ምን ሆነሻል? ቆይ ፒክ ሳያደርገኝ ሳይፈልገኝ እንዴት ነው ይዘህ የምትሄደው አንተ? ሳያውቅሽ እንዴት ነው ፒክ የሚያደርግሽ? የምላሴን የሥራ ድርሻ ረሳሽ እንዴ? ደንበኞቻችን እንደ ደረጃቸው ይመረጥላቸዋል። እሺ ሌላ ቢመርጥስ? የኔን ምርጫ እንጂ የሱ ቦታ የለውም። ልጅ እንዴት ነው የማገኘው? ጋረድ ስትለኝ ሰማት? አዎ ጋረድ ወንድራድ ተማሪ ነው ዩኒቨርሲቲ። ታውቂያለሽ? ጋረድ? ኧረ በደንብ ነው የማውቀው። የግቢያችን አንደኛ ጌጃ። ምን ነው? ኦ ማይ ጋድ! እቺ ጋረድ የዲያስፖራ ወንድም ነው። ማ ይሄ ተሳስቶ ይሆናል። ኦ ቤዛ ነገርኩሽ እኮ። ይልቅ ፍጣኝ እንመለስና ይዘነው እንምጣ። እርግጠኛ ነህ? ኦ ማይ ጋድ ቤዛ እመኚኝ፣ የዲያስፖራ ወንድም ነው። እና ስልኩ አይሰራም? ተሳስቷል መሰለኝ። እርግጠኛ ነህ? ልጁን እኮ ብታይ። ቆይ ለማንኛውም ደውላለሁ። ሄሎ ያጌጃ አጠገብሽ ነው? አረ የለም። ምን ነው? ስልኩ አለሽ? የለኝም። እንዴ ምን ነው? ገሊላ የምልሽን በደንብ ስሚ። አንድ ዲያስፖራ እሱን ፍለጋ መጥቷል። ወንድሙ ነው። እና እኔ ምን ላድርግ? አድራሻው ጠፍቶበት በጣም ተቸግሯል እኮ። ምን ላድርግ ንገሪ። የት ብዬ እፈልገዋለሁ? ቤዛ በእናትሽ ገሊላ ክላስ ዶርም አካባቢ ዞር ዞር በይ። በዚህ ፀሐይ፣ በዛ ላይ ደግሞ ስሬ እንዳትደርስ ብዬው። አረ በእናትሽ ገሊላ ለሱ ነው፣ ለራሱ ጥቅም ነው። በእናትሽ እሺ በይ። እሺ እንዳገኘሽ ደውዪ። ከዚህ ሁሉ ይዘሽውት መጭስ ይህን ያክል መንገብገብ አያስፈልግም። ተረጋጋ። ስታገኘው ትደውላለች።
ብትሆን እኮ ያምርብናል ገሊላ። እኔ ምለው ገሊላ ምነው አጎተጎትሽን ላይ ናጋለሽ? እንዲህ መግለጥ ደግም አይደለም። ሸፈኘው ሰውዬ ስርዓት ይኑር። የመጣሁት ወንድምህ አድራሻ ጠፍቶት ላገናኝ እንጂ ጀዲሞ ጊዮርጊስ ያሰማሽ ወንድም ተላመጣ አገናኝ እናቴ አገናኝ። አሁን ክላስ ረፍዶብኛል። በኋላ ከደሞ ጥራራ መስታስጠረኝ። ይኸውልህ ጋር እንዴ ፋሞች ጋር ስትሄድ ኩል መሆን መቻል አለብህ። ዘርገው ከፍ አድርገው በእናትህ ጊዜ አትግደኝ። ምን ቀረሽ ታዲያ? ሆነ የዲማው ጊዮርጊስ ይቅና በሉኝ። አቦ ይቅና። እኔ ግን ተቀይሜ ያለው ጋርድ ምን ነው ጋሼ? አሜሪካ ወንድም እንዳለህ እንዴት እስከ ዛሬ ሳናግረህ? እሱማ ጎጃምም እንዳለኝ እኮ አልነገርኩህ እኮ። የጎጃሙን ተወው፣ የአሜሪካኑን ነው ያልኩህ። የጎጃሙ ጤፍ እንጂ ዶላር የለው። አንድዬ የከፈተውን ጎሮሮ የሚዘጋው በጤፍ እንጂ በዶላር አይደል። ይልቁንስ ሁለቱም የእናቴ አባቴ ልጆች ናቸውና ለእኔ አንድ ናቸው። እኔ ቋቋ ወዴት ነው ጋር? ይኸውልሽ ስልክ ላፕቶፕ ምናምን ይዘሽ ባትመጪው ይኸውልሽ። ኧረ ፍሬንድ ስልክማ ቅድሚያ ለገሊላ፣ ዶላሩን በጥሬው ሳይመነዘር። መቼም አንተ ገሊላን ካገኘ እንዴ እንደዚህ አይነት ነገር የለም። አንተ ገሊላ ዕቃ የሚሰጣት ሰው አትሁን። ይኸውልህ እንደ በሶ በተናበት አዋርዳለች። ገሊላ ከዘፈንክላት ይበቃል። አይበቃም። ሸራ ካገኘ ጎትት። ሸራ? የምን ሸራ አንተዬ? ጫማው ተሆነ? ኧረ በእናትህ ጋር በእናትህ እስኪ ትንሽ እንኳን አርፍ። ወይኔ ምን አይነቱ ልጅ ነው በእግዚአብሔር። ይኸውልህ ሳማት ማለት ነው። እሱም ማየት ይቀራል። ግጥም ነው። እኔን አይደለም ገሊላ። ስማ ከገባችልህም ቤርጎ አስገብተህ ወይ ደምን ፍጥምጥም እንኳን ታይደረግ ነውርም አይደል? ኧረ በእናትህ ጋረድ፣ ኧረ በእናትህ ዩኒቨርሲቲ ውስጥ እንደዚህ አይነት ማካበድ አይሰራም። ድርሻን ትወስዳለህ፣ ከዛ ሸሎ ነው በይቅናሸ ምን ማረፈው ጌጃ የሆነ ልጅ ነው በእግዚአብሔር። ስልኬስ የገሊላም ጉዳይ አልተቋጨም። ፓራችን ላይ ትገኛለች። አረብሽ አገባብን ብቻ ማሳመር። ይልቅ ተዘጋጅ። ለምን ለአመታት የቋመጥክላትን ውብ ገሯን ለማቀፍ መቼም የላትም እንጂ ድንግልና ካላት እንዴ ድምብል እሱን እርሳው። ሊያውም በካምፓስ ስታንዳርድ ረስቸው። ለካ የዘንድሮ ድንግልና ማትሪክ አልፎም ከሆነ ያገጃ ሳይቀድመን ይቀራል። ለማንኛውም ስልኬን እፈልጋለሁ። ወንድሜ መጣ። አግኝቼዋለሁ። አገኘሁት። ክላስ ነበር። አሁን ይመጣል። አይስጋ እሷ በደንብ ታውቃለች። ወንድሜ ታውቂዋለሽ እንዴ? ካረድና ጓደኛሞች ነን እኮ። ወዴ ዋው! ታላቅ ወንድሙ ነኝ። እንኳን ትባላለህ? እንኳን ወንዲራች። How do you know that? ካረድ ነግሮኝ ነበር። ከአሜሪካን ሀገር አይደል የመጣው? አልተሳሳትሽም። ቤዛ እባላለሁ። Nice to meet you, ቤዛ። ፊልዳችሁ አንድ አይነት ነው? ማለት የምትወስዱት ኮርስ አንድ አይነት ነው ማለት? እኔም ማጠናው የንግድ ስራ አስተዳደር ነው። I think እሱም እንደዛ ነው የሚያጠናው አይደል? አዎ። ማለት እኔ ተመራቂ ነኝ ማለት። እንደዚህ ነው። ተመራቂ ነሽ። ለመጣሁበት ጉዳይ በጣም መልካም አጋጣሚ ነው ማለት ነው። በደንብ
ለምንድን ነው የመጡት? ካናዳ ልከሽ? አይ ያው ዘመድ ለመጠየቅ እንደመጡ ነው የነገረኝ። ለእረፍትና ዘመድ ሊጠይቁ ነው የሚመጣው። ያው ካናዳ አንዳንዴ ብዙ ጊዜ ሰውን ሰርፕራይዝ ማድረግ ስለሚወድ አልነገረኝም። እንግዲህ ራሱ እንደደበቀሽ ራሱ ሰርፕራይዝ አድርጎኝ ገለሽ። ሊያገቡ ነው? ዋናው የመጣሁበት ጉዳይ እንኳን የመኪና መገጣጠሚያ ካምፓኒ ለማቋቋም ነው እዚህ ኢትዮጵያ ውስጥ እና ጋረድ ይሄንን ትምህርት እንዲያጠና የፈለጉት ዋናው ምክንያት ያው ድርጅቱን እንዲያንቀሳቅስልኝና እንዲመራልኝ በማሰብ ነው። ጋርምሽ ነገር ካሉኝ ዘመዶች ሁሉ የተማረው አንድ ጋረድ ነውና አንወይ እሱም የአንደኛ ዓመት ተማሪ መሆኑ ትንሽ አሳስቦኝ ነበር። አንቺ ካለሽለት ግን በዚህ እንኳን ስጋት አይደለም። ቤዛን ያልሽ ነገር ይሄ አንቱታ እንዴት ነው? ጥሩ ነው። ለኔም ላንቺም አንቱ ማለቱ ትንሽ አይመችም። ደስ አይልም። ስለዚህ ጋብቻው ሁለተኛ ስራ ነው ማለት ነው። እንግዲህ አንቺና ጋረድ ከበረታችሁ እንግዲህ ትድሩኛላችሁ። Anyway, let me wash my hand, please. አልበሙ ሰጠው? አዎ አልኩሽ። ምን አጣፎ ሰጠው? ተው ደላሎች ስትባሉ እንደቀጭቀጭ ማለት ነው። ስራ ትደውልላታል ወይ? ለካ አልነገርኩሽም። ምን ያልነገርኩኝ? አንቺን ላናገር ስንከራፋ ወንድም ጋሼት አሜሪካ የላከልኝ ስልክ ይመጣል። አደገል ላይ በዚህ የምቆጥ እንዳይመስልሽ አንቺን ስላገኘው እንኳን ስልኩ ነፍሴን ቢጠፋኝ። ጋር እኔ መች አገኘኸኝ? ደግሞ አገኘሁሽ እንዳ ደግሞ እኔ ጓደኛ አይደለሁ። እሺ ሄሎ፣ ይሄው አግኝቻለሁ። ቤዛ ምን እያልሽኝ ነው? ለምን አንቺ ራስሽ መተሽ አትወስጂው? እሺ ወይ በምልክት ይምጣ። በእናትህ ገሊላ ወደ አባውን ብቅል ያወጣዋል ሆነብኝ እኮ ነው ዘራ። እባክሽ ይቅር ለእግዚአብሔር በይ። ተሰክረ ነው ጓደኛ ያልክ? አዎ ስክር ጽምብር ብዬ አልጠጣውም። ታዲያ ምን ዘክ? ፍቅርሽ ነው አገሬ። እኔ ጓደኛ አይደለሁም። እሺ ደግመህ ጓደኛዬ እንዳትል። አልፈቀድሽ አልልሽ። ግን ገሊላይ መውደዴን አትጥይብኝ። በፍቅርሽ ልክሳ ልትቆር ትሻኝም ልሙት። እባክሽ መውደዴን አትጥይብኝ። Yes, delay. Bizam malle, çelim mallo. Ya uzi gideyta na onunla. Bekales. ሰላም ጠፋብኝ እኮ በእናትህ ስልክህን ጠፍቶብኝ አለው። ቁጭ በሉ ናቲ ተራስ ተጣልታችሁ ነበር እንዴ? ቀድሞ ወደዚህ ስመጣ ትንሽ ተጋጭተን ነበር። አሁን እቺን ቂማሩ ይዞ ነው በእናንተ መሀልማ ጣላት የሚቀመባባል። እሺ ትክክል። እንዲያው በደንብ ምከርልኝ። ሁሌ ያስቸግረውኛል በጣም። አይ ተከቲ ወንድም እየደላላ አንተ ሰላም ያይጎ ብቻዬን መጣሁ። አዎ ድንገት ወሮበሎቹ ስልኩን ነጠቁና እነሱ ናቸው። እነሱ አንተ በሰላም መጣ? እነሱ ባላገኘ ባላገኘ
ጫታ ይዘን ከወንድሜ ጋር ትንሽ እንትን አለን አይደል? ይቅርታ ሶሪ። if it's possible ማታ የምትችሉ ከሆነ ፕሊዝ I want to invite you to dinner. እራት ጋብዛችሁ ደስ ይለኛል ፕሊዝ። በጣም ደስ ይላል። በእውነት ጊዜያችሁን እንዳሰከ አረ እናት የትሻለሽ አይደል? በጣም ደስ ይላል። አብደሻ አላበጥኩም። የዘመን ዘርሽን እከክ የሚያራግፍ ትክክለኛ ሰው ይሄ ወደዛ አደገኛ ህይወት እንዳልመለስ ከፈለግሽ ይህን ሰውዬ ቀጥ ብለሽ ቀረብ በማለት ነው። አሜሪካን ሀገር ቆይቶ የመጣ ዲያስፖራ ነው። አሁን ተራው የገሊላ ነው። ጓደኛችሁ ነች? አዎ ጓደኛዬ ናት። ብታይ ጸባዩም ልክ እንደ መልኳ ውብ። ምን ይወጣላታል? ልቅም ያለች ቆንጆ። አዎ በጣም ቆንጆ ነች። really she is beautiful አይደል? እኔና ጋርድ ሁለተኛ ስራችንን እንጀምር ማለት ነው። ዋው my goodness ያልተጠበቀ ክስተት ነው ለኔ። እውነት ነው። ጋርዲ ከልብ ይቅር በለኝ። እዲ ስንዴ ልበልሽ? ጋርድ እንዲህ እንዳትሆን አላልኩም እንዴ? በነገራችን ላይ እንዲህ አይነት ኮንዲሽኖች በፍጹም እዛ አላገኘም። ያለውበት ቦታ ላይ እንዲህ አይነት ኢትዮጵያኖች ተሰባስበው የመብላት የመጠጣት ነገር የለም። አሜሪካ አይደለም እንደዚህ ቤተሰብ ውስጥ ራሱ በአንድ ላይ አይበላም። መቼ እርክ ደግሞ አሜሪካ ሰምቼ ነው። by the way ጋርድ ከትንሿ ቦርሳስ ካሜራውን ይዘህ እቺን ሲቹዌሽንማ ወሰደ ጀልታጣት ትፈልጉኛላችሁ? እሺ አትፍሰሽ ነው ማለት የማው ያንኪ ኩል አመጣው። እኔ ምነው ወንድም ጥላ ያንን አልበም ተዛት አሜሪካ ነው ያመጣው። መቼም የነሱ ኖሩ እንደሆነ ማብቂያ የለው። አላየሁትም ገና። እንደውም እንኳንም አላየሁም። ብዙም ደስ አይልም። ኧረ ምንም ደስ አይልም። ቅድም ብቻ አንከመተው እየሰጠው ስታና ይቅራታል። ቆንጆ አድርገህ ስራ። እሺ እሺ እንዴት ነው? ሰላም ነው? ተመችቷችኋል? ምን ይቻላልላችሁ? እስኪ አንተ ቅረጸን አንድ ላይ ብንቀረጽ ይሻላል። እዛው ጋር ሁላችንም አንድ ላይ ብንሆን ይሻላል። እዛ ጋር መስራት ጠቃሚ ይሻላል አይደል? እና ጋር ደግሞ እዚህ ጋር ወሽ እዚህ ጋር አንቺ ነው ጠጡ። ስለዚህ ዘንድሮ ያው ተመራቂ ነሽ ማለት ነው። ያው ግራጁዌሽንሽን እንግዲህ አጣፍተን ነው የምንሰራው። ያው የማዕረግ ተመራቂ ነው። ዋው ልዩ ሽልማት አለሽ ከነ ተጥዋካችሁ ወይ ጨመር እንዴ? አዎ ይጨመር እንዴ? ዛሬ ካለ ተጣ መች ይጠጣል? ጋርዲ ተጣ አንተ። ታንክ ዩ የሚገርም ቀን ነው ዛሬ። በጣም የሚገርም ነው። አሳይመንታችንን ባጭሩ ተቋጨ። እንግዲህ ፈረስ ያደርሳል እንጂ አይዋጋም አያዋጋም። እውነት ሲር
ምን ያህል ብቁ ነች? ከኔ አታንስ። ደሞ ብቻ ልታሳድሪ ነው? አየህ መረቡ ሁለቱንም አሳዎች ነው የሚያጠምደው። አሃ እንደዛ ካልሽማ ቻርጁም ደብል ነው። የሁለታችሁንም ትከፍያለሽ፣ ያውም የሷን በዩኤስኤ ዶላር። አንተ ደፋር እሷንም እንደኔ ቆጥራት? ምን አልሽ? ስንት ተስፋ ይጣልኩበትን ስንት ተስፋ ይጣልኩበትን ዲያስፖራ እቅፍ አድርጋብኝ ስታድር ዝም ልበል? ኧረ እባክህ ለምን አንተ ራስህ እቅፍ አድርገው አታድርም? አደርገው ነበር ግን ፈጣሪ ተመሳሳይ መሳሪያ አስታጠቀኝ። አደርገው ነበር። ትከፍያታለሽ። ለምን ተዛደር? ወደኔ ነው እኔ አንቺን አግኝተን መቼም ወደውን አጣው። ዝጋንተ ለሊቱ ሙሉ አይተን ማታውቀውን አይስክሪም ስትልሳለ አልወድሽም ልትለኝ? ጉድ መቼም ደርሼብሽ ከሆነ ቅሌቱ ተኔው ምን እባክህ የልብህን አልብሰህ ደርሼብሽ ከሆነ ምናምን ትላለህ እንዴ? እሺ ገሊላዬማ ከወንድም ጋር እድር አታደርገው እንጂ ከረድዬ አደረገችው። እግዚአብሔር አደረገችው ነገርዬ አታደርገው አውቅሽ አታደርገው እንጂ ከፈለክ ና እናያቸው። ወንድምህም ውድድ አድርጓት አንተ ጋር ያ እንዴ ማለና ማለት አሁን ገና አይደለም ሰዓት ይረፍድብናል። ብንሄድ ይሻላል። ወይ ትንሽ ቁርስ ብላ ይሏ እንደዚህ አያስፈልግም። በኋላ ግን እንመጣለን። ኦኬ አውቀው ይለት እሺ ጋረት አንዴ ናስቴ እናስብ ቤዝ እንዴት ነህ? እሺ ተመቸሽው? የሱን እንጃ ለኔ ግን ተመችቶኛል። አይደለም የሱን እንጃ ለኔ ግን ተመችቶኛል። የሱ ምቾት እንጂ ያንቺ ምቾት ምን ያደርግልኛል ለኔ? ስራችንን ሳታውቂ ነው እንደገባሽበት። የምን ስራ? አንተ ደፋር፣ እዚህ ስራ ውስጥ ያለሁት እኔ እንጂ እሱ አይደለችም። እሺ ቤዚ እኔ እየተቆጣው ነው። ደፋር፣ ካሁን በኋላ እንኳንስ ልትናገራት ቀና ብለን እንዳታያት እሺ? እንዳትረግጧ እንጂ እሺ ያችን ለጋፍ የለሽ ይረፍዳል። ቤዛ ችግር አለ? እንጃ ጠረኑ ያስታውቅብሻል። የምኑ ጠረን? የምኑ ልበልሽ? ከወንድ ጋር ያደርሽበት ነው። ብታይ እንዴት አይነት ጨዋ ሰው መሰለሽ። በዛ ላይ ተዝቆ የማያልቅ ሀብት። ምን ተፈጠረ? የኛም የቤተሰባችንም ህይወት ሲለወጥ አይታይሽ? ጋሼ ገሊላን ላገኛትሻለሁ። የሆነውን የምታውቀው እሷ ነች። እኔም አስከፊ ከሆነ ህይወት ስላቀቅ ያንን ብዬ ነው ሁሉም የተቀበልኩ። እሷን ታላገኛት የምን ነገር የለም። በዛ ላይ ሰውየውን ወደሽ ማለት ግን ቆይ አብራታኝ ታላልተኛ ብታይ በጣም ጨዋ ሰው። እንደዛ ሰክሬ አንድም ሳይነካኝ ያደረ መካኛ ይተኛል። ያገባሁት መሰለሽ? ሃይጋረድ እንዴት ሊሆን ይችላል? እምቢ ብለሽው ነው? አንተ እውነትም ጋርዶ ግን ያዞ ላፕቶፕ አየው። በዚህ ላፕቶፕ አገር ፋም ነው የሚጠብሰው።
እንደዛ ሰክሬ ቢያርደኝ ሳውቅ ነበር። ቆይ ዛሬ እሱ ቢያመነታ እንኳን አንቺ እንደምን ብለሽ ሁሉንም ነገር መፈጸም ይኖርብሽ። ሁሉን እንደው ምናልባትም ከዚህ በኋላ ይሄን ጉዳይ እንደማላነሳብሽ ቃል ገባልሻለሁ። እውነትህን ነው? እውነት አሁን ወንድምሽ ብቻ ነው። ይሄማ በጣም ያስማማናል። ስለዚህ ለዛሬ ወንድም ሻይ ቡና ማለት ይቻላል አይደል? አይ ብዙ እንጂ ይቻላል። ለዛሬ ጣይወጣ ዛሬ ፕሮግራም አለኝ። ሌላ ቀን ቢሆንስ? ሻይ ቡና እኮ ጊዜ አይፈጅም። በርግጥ ለ3 አመት ሙሉ ያላወራናቸው ብዙ የእህትና የወንድም ወሮች ቢኖርም ለዛሬ እናሳጥረዋለን። ከሰዓት ቢቀር ይችላል። Yes! ወዴት ነው? አልነገርኩሽ? አትሄጂም። ለምን? መሄድሽ ደስ አላለኝ። በዛ ላይ ማታ ፕሮግራም አለ። ቤዛ እሺ ስላልኩት ቢያንስ ዛሬ ልገኝለት። እሺ እንዳትቆይ። ባትይኝ ማለት ነው። ዛሬ የሚወጣ አይደለም። ቁርስ ሳይለብሽ ኖረሽ ቅናት ሆኖ ከአያ ጋር የዋለች ጊዜ ምን ላድርግ እንግዲህ አላውስሽ ከዛ ጋር አንድ ነገር ልንገርሽ፣ ይቺ የለየላትን ባለጌ ተከትለሽ ገደል አትግቢ። ምንሽ አልገል Gari. አንድ ነገር ውስጥ ይጠርጥራል። ሌላ ምንም ሊሆን አይችልም። ምን? ባሪ ቦታው የት ነበር? የነገው ፓሪ እዛው ግራንድ ነው። የት ነው? አላውቀውም። እንከተላቸው። ሄይ ተነስ። አጠራጣሪ ነገር እንዳታይበት ተጠንቀቅ። እኛ ቀድመን እንደርሳለን። በኔ በኩል ፉል
ቤዝ እንዴት ነሽ? ታዲያስ ደህና መጣሽ? ብቻህን ተውን ሀይል ዋው ተመችቶኛል። ሌሎቹስ? ጋረድ ያው ይመጣል፣ ገሊላ ግን አትመጣም። ለምን? አስከፍታታል። ማ እኔ? አዎ አንዴም ባለመደወል በጣም ነው ያዘነችው። እኔንም ከማይፈልገኝ ሰው ጋር አሳደርሽኝ ብላኝ በጣም ተቀይማኛለች። ሪሊ በጣም ይቅርታ። እምልሽ እኔ በዚህ መልኩ አላየሁትም ነበር። First of all, you're the type of woman that stays on my mind. Walk down the street, every guy wanna jump on your behind. It's your seduction that makes sure that we stay in line. Sexual corruption, cause I'll kill it. ሪሊ በጣም ፊል አድርጌያለሁ። ይቅርታ ልላችሁ እያለሁ ውበትም ጸባይም ሁሉንም ነገር አሟልቶ የሰጣት ወርቅ የሆነች ልጅ ነች። ስለዚህ ማግባት ካለበት እሷን ነው። እንዴት ነው ግን አልወደድካትም? እውነት ለመናገር ገና እንዳየኋት ነው ቀልቤን የገዛችው። ሪሊ በጣም ማርካኛለች። ዋው። ስለዚህ ጠበቅ ማድረግ ነው እንዳታመልጥ። ስለኔ ያላት አመለካከት እንዴት ነው? ማለቴ ልታገባኝ ፈቃደኛ ምትሆን ይመስልሻል? እሱንም አልተውም ቤዛ። መጋባት በፍላጎት መግባባት አይደለም። መኳንት ይቺን የመሰለች ቆንጆና ውብ ልጅ እስከዛሬ አንድም ቦይፍሬንድ እንኳን ሳትይዝ የቆየችው በሷም ሆነ በቤተሰቦቿ ፊት ተቀባይነትና ሞገስ የሚያገኝ ወንድ ስለጠፋ ነው። አንተ ደግሞ ይህንን ቦታ ያሟላ ብቸኛው ሰው ነህ። ታንክስ ሪሊ you are welcome። ዋው። እና እርግጠኛ ነሽ ማለት ነው እኔ ምርጫ ስለሆነ? በደንብ የልብ ትርታዋን በደንብ ጠንቅቄ ማውቅ የልብ ወዳጇ ነኝ። ይገርማል። ጠዋት ልታገባት እንደምትፈልግ ሳሳውቃት ምን ያህል እንደባረከሽ ልነግርህ አልችልም። Even though I got much more, I don't mind if you chuck my money, chuck my money, chuck my money, cause I don't care. Chuck my money, chuck my money, chuck my money, cause I don't care. I don't care, I don't care, I don't care, cause I get a plenty. እንደዛ ራሷን ስታ አንድም ነገር ማለቴ ሳትነጋት በማደር ታምር ነው የሆነባት። ምን እንዳለችኝ ታውቃለህ? ምን አለችሽ? እንደዚህ አይነት ሰው በቅዱስ መጽሐፉ እንጂ በምድር ላይ ይኖራል ብዬ አስቤ አላውቅም። እናም ይሄ ሰውዬ ሊያገባኝ ቢፈልግ አይኔን አላሽም አለች። ልታገባት እንደምትፈልግ ሳረጋግጥላት ግን በደስታ የምታረገው ጠፍቶት ለቤተሰብ በሙሉ ደውላ አሳወቀቻቸው። ምን አለቻቸው? ከአሜሪካን የመጣ ጨዋ ኢትዮጵያዊ ላገባ ነው። እሺ ምን አሏት? በጣም ደሃ ቢሆኑም እጅግ የተከበረ ቤተሰብ ነው ያላት። ይህን የተከበረ ቤተሰብ ለመቀላቀል ዋናውና የመጀመሪያው መስፈርት ጨዋነት ነው። ስለዚህ አንተ አብረሃት አድረህ ምንም ሳትነካት በማደር ጨዋነትን አረጋግጠሃል ማለት ነው። ግን እኮ ምንም አሜሪካን ለረጅም ዓመታት ብቆይም ኢትዮጵያዊ ነኝ። እና ልታገባኝ ምርጫዋ ነኝ ማለት ነው? አይሚን ፈቀዱላት ማለት ነው? በትክክል አንቺ የተማርሽዋ ካምሽበት ብለው ፈቅደውላታል። ይህን ያክል ትልቅ ቦታ ሰጣ ለቤተሰብ በሙሉ ደውላ ስላሳወቀች ነው ያንተ አለመደወል ትልቅ ጥያቄ የሆነባት። A body na die in one baby who's supposed to live like family. Hey, I know the lie. There's nothing stopping me. She dey feel my swag and I get money. I dey try my best to be somebody, cause I'm living life. This girl they make me higher, higher. I dey feel this baby. You no go believe this girl na die, die. If you see this baby, tell him say she must chop my money. አይመች ቤተሰቦቿ ይገኛል። እሱ በጣማች ዋው ባለኝ ጊዜ ሰርጉን ለመሰረግን በቂ ጊዜ ይኖረኛል ማለት ነው። ሰርግ? የምን ሰርግ?
መልሽ ቤዛ፣ ሌላው ቢቀር እኛ ራሳችን መጋባታችንን እንዴት እናውቀዋለን? ለዛ ቀለል ያለ ፓርቲ ይዘጋጃል። እዛ ላይ መገኘት ያሉባቸው ሰዎች ይቀራሉ። ቀለበት ታስራላችሁ፣ እናንተ ትጋባላችሁ። ጊዜም ገንዘብንም ቆጣቢ ነው። ባይሆን ላልከው ለሰርጉ የሚሆነውን ወጪ ጨመርመር ተደርጎበት ለቤተሰቦቿ አነስ ያለች መኖሪያ ብትገዛት ለአንተም ክብር ነው። በሞገስ ላይ ሞገስ መደረብ ይሆናል። ቤዛ፣ ሰርጉ መቼም ይሁን መቼም ግን እንዲቀር ፈጽሞ ጊዜ ያልሽው ግን ያስማማናል። እሱም ቢሆን ግን ያው ቀለበት ፕሮግራሙን ለባለ መልኩ አዘጋጅተን ያው ለሱም ቢሆን እኮ ሽማግሌ ግዴታ መላክ አለብን ይለናል። ሽማግሌ ያስፈልጋል። ምን ማለትሽ ነው ቤዛ? ያው የተከበረ ቤተሰብ ልጁን ሳይለምን እንዴት ይሰጣል? Chop my money, chop my money, 'cause I don't care. Chop my money, chop my money, chop my money, 'cause I don't care. I don't care, I don't care, I don't care, 'cause I get them plenty. I don't care, I don't care, I don't care, I don't care, 'cause you know they empty. Mr. Maybe the love me get for you, not Jackie Chan. Somersault and stunts for you, you know I can. Farabale ko malole, omwele I get pepe. Jembe soro kilo shele. If you see her eyes, you don't go believe she's looking at me. እና ምን ላድርግ ታዲያ? እሺ በጣም አሪፍ ጥያቄ። አየህ ከወደፊት ባለቤት ጋር የቀለበት ፕሮግራማችሁን ማጣደፍ ይኖርባችኋል። ከፕሮግራሙ በፊት ደግሞ እሷንም ሆነ ቤተሰቦቿን በጋራ ማስደንገጥ ይኖርባል። ማስደንገጥ ምን ማለት ነው? ሳስለምን የተቀበለኝን ቤተሰብ ጉልበት ሳልስም የሰጠኝን ልጅ ማስደንገጥ? እንደዛ ማለት ፈልጌ አይደለም። አየህ ጉልበት መሳምህ አይቀርም፣ እሱን ትስማለህ። ግን ደግሞ አስደንግጣቸው ጉልበታቸውን በስም በሚኖሩት ዘመን በሙሉ ሲያመሰግኑና ሲያደንቁ ይኖራሉ። ኦኬ እሱ ለማንኛውም ወይ ሴት ገዳ ገሊላ ነው ባስቸኳይ። ግን የተረሳ አንድ ነገር አለ። ምን? አየህ ለአንድ ጊዜ ጨዋነት ሊሆን ይችላል፣ ከአንዴ ካለፈ ግን ፈሪነት ይሆናል። ሴት ልጅ ደግሞ ፈሪውን እንዳይመቻት ጨዋና ደፋር ወንድ መድኃኒቷ ነው። ስለዚህ ደፈር ማለት ይኖርባል። ያን ካላረክ ደግሞ ልትጠራጠርህም ልጠላህም ትችላለች። ለምን? አይችልም ብላ ነው። It's Mr. Maybe the love me get for you, not Jackie Chan. Somersault and stunts for you, you know I can. Farabale ko malole, omwele I get pepe. Jembe soro kilo shele. If you see her eyes, you don't go believe she's looking at me. Right eyes. If you see this baby, tell I'm saying she must chop my money, chop my money, chop my money, 'cause I don't care. Chop my money, chop my money, chop my money, 'cause I don't care. I don't care, don't care, I don't care, don't care, I don't care, 'cause I get them plenty. I don't care, 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 'cause you know the empty. Hey, 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 I lift you up, you go
never ever run down, baby. Run down, baby. And when I'm done, tell me if you want some more, baby. Some more. I got plenty dollars in my name, plenty naira in my name. ለኔ ብሎ ነው እዚሁ ንጦስ ውስጥ የገባው። ዋናው ነገር መትረፉ ነው። ደግሞ ተርፏል። ነገም ቢሆን አንቺን የመታደግ ኃላፊነት አለበት አይደል እንዴ? አዎ በሚገባ አንቺን የመጠበቅ እኮ ኃላፊነት አለበት። he should be your savior። ለማንኛውም እዚህ ለማደር የሚያመች ስለሆነ ሄዱ እናንተ። ቤዛ የግቢ በር እኮ ይዘጋል። እዚሁ ነው ማለት አብራችሁ ያው አንቺ እዚህ ነው ልታጠው ያው የተለየ ነገር ካለ ያው ኢንፎርም ታደርጋላችሁ። ልጆችን ስላሉ ያው ፖሊስ እናንተ እዚህ ስላላችሁ አዳራችሁ ትደውሉልኛላችሁ። እሺ የነገን ማወቅ ፈለግኩ መጪውን ማየት ናፈቅኩ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ ወሰንኩኝ ብረታ አስቤ አካሌን መንፈሴን ሰብስቤ በፍቅርሽ ሕይወቴን ላኖረው ላለመኝ እሱም ሌላ ሰው ቆንጆ በቃ በኋላ ደውልልሻለሁ። እሺ ነግረው አልነገርኩትም። ነገረው እንጂ የሚያክል ትልቅ ነገር ይዘህ ይሄንማ ሊያውቅ ይገባል። ደስ የሚል ነገር መስማት ትፈልጋለህ? ምን ገዶኝ እንደምጠላ ላገባ ነው። ማን ከሊላ ደስ አይልም? በእውነት በጣም ነው ደስ የሚለው። በላው የተሰማ ስሜት አለ አምና እንዴ? አገባ ቀኑ ተቆርጦ አይ ሰርጉ ገና ቀለበቱ ግን ያው ያንተ መውጣት ነው የሚጠብቀው። አንተ በሌለበትማ ቀለበት የለም። ካረች እስቲ የተፈጠረ ነገር አለ? አንተ ትቀድማለህ። አንተ ትቀድማለህ። ገለሌ አቤት ጋርድ ተይወላ የኔ ነገር እንዳይሆን አልደርስሽ ሁግጅ
በፍቅርሽ ልክሳ ልትቆር ትሻኝም ልሙት እባክሽ መውደዴን አትጤብኝ ለምን ታመናጭቃታለህ? ሁሉም ትጫወት። አባ ተከዝከን ነው ይኸውልህ አባይ ልጅ ገሊላ ብቻ ነች። እሺ እኔ የገሊላ ጓደኛ ነኝ። ስለኔ ምንም አታውራ። ምን ነው ልጄ አንቺስ? አትጠየቅም አባ። ወሬህ መሆን ያለበት ስለ ገሊላ ጨዋነትና ልባምነት ብቻ። ልጄ ገሊላማ ምን ይወጣላታል? ቤዛይ ወይ አባ ይልቅ ስሚኝ፣ ልጄን ሳይለምን ስጠው ያልሽኝ አንቺ ነሽና ኋላ ይህ ሰው አሳንሶ ቢያየኝ ወየውልሽ ወየውለት። ደጅ ሳይጠና ልጄ ሰጡት አማች አንገት የለውም። በዚህ ምንም ስጋት አይግባ። እንዴት ያለ ብረት መዝጊያ አማች መሰለ። አንድ ሰው በሐሳብሽ ውስጥ እየተመላለሰ አላስጠላልሽ ምን ታደርጊያለሽ? አላስጠላልሽ? ቆይ ገል ከዚህ ከፕሮፌሰር ብቻ አለ እሱ ለንጅ ፍቅር የለበትም። ምን ነው ለበናውሽ ደረቅሽ ኖር እኮ ሊደፍሽ ባልሞከረ ግን ቆይ ከማን ነው ያዘሽ? ከፍሬሹ ከማን ከጋርድ ይሻላል ግን እሱ ከሁሉ የተለየ ናዝራዊ ነው። ይኸውልህ በዚህ ምንም ስጋት አይግባ። እንዴት ያለ ብረት መዝጊያ አማች የሆነ መሰለ። ኋላ ይጭራሩ እንዳይሆን ቤዛይ ወይያማ ለመሆኑ ወዴት ነው የሚወስደን? ወዴት እንዴት የት የሚባል ሰው አይደለም። በሁሉም ነገር እሺ ብቻ የሚባል አማች ቤዛይ ንጉስ ነው እንዴ? የንጉስም ንጉስ አባይ ያው ከአሜሪካን የመጣ ንጉስ ነው። ከአሜሪካ ልጆቻችን በሀገሩ የሰገዱለት አነሰና በሀገራችን መጥቶ ጉልበቱን ተስሞ ሊያገባ ፈለገ። ምን ነው ልጄ የአፄ ቴዎድሮስንና የሚኒሊክን ታሪክ አትነግሩትም ነበር እንዴ? እኔም ማል እንዲህ ያለው ደፋሪ ልጄን አልሰጠም እንዴ? አባዬ ለምን የፈለኩት አልገባህም? ይውላ አባ እኔ ማለት የፈለኩት እሺ በቃ ይውላ አባዬ ሁሉም ነገር ይቀርና ያለ ማንም ጣልቃ ገብነት ራስ አይተው ትፈርዳለህ። እባክህ አባዬ እባክህ
የት ነው የምንሄደው? ባልሽን ጠይቂው። በገሊላ ስም ለገሊላ አባት የተገዛ ልዩ ስጦታ ነው። ይህም ስጦታ እንግዲህ የገሊላ አባት መኖሪያ ቤት ነው። በጣም የሚያምር መኖሪያ ቤት ነው የተገዛሉት። ቁልፉን በእጄ ይገኛል። ይሄው ቁልፉን ለስልክ ተባረኩ። ትልቅ እንጀራ ይስጣችሁ። እናንተ ነው የተገኘው ይሄ ቤት። ሰርፕራይዝ! ኦ ማይ ጉድነስ! ዋው! እንዴት ያምራል! ያምራል። ወደድክ? በጣም አንኤክስፔክትድ ከጠበቅኩት በላይ ነው። እውነት እንዴ ባላማረ ያምራል። በጣም ያምራል። እንዴ ሸጋ ምን ቀራው? በእኔ በኩል የሆቴሉ ፕሮግራም ሙሉ በሙሉ ሰምሯል። ስለዚህ አሁን የቀረው የዛሬ ሳምንት አበቦች መስላችሁ ተዋችሁ እንግዶቻችሁ ፊት ቀለበታችሁን መጠላለቅ ከዚያ መጠቃለል። ይሄ ቤዛ ቆይ ትምህርቱን ይቀርነው እንዴ? ትዳር ትምህርት ያስቀር አይደል? በዛ ላይ የሚያስብልሽ ሰው ነው የምታገኙ። አንድ የተረሳ ነገር አልተገዛ። ዋው! እሱ የሁለታችሁ ስራ ነው። ዋው! መኳንንት ምንድን ነው እሱ ገሊላ? ሰው አብዷል። ጅጓ በተራው ፈለቀች። ታረድ አትከል ምን ፈለግሽ? አንድ ጊዜ ላውራ። ወንድም ጥላህን አውራ። ከዚህ በኋላ በሄድኩበት አትምጪ፣ በደረስኩበት አትድረሽ።
ስማንስ ጓደኛሽስ አሁንም ታስባታለች? አረተናታ አሁን ወደ አንቺ ዞረናል። ዞር በል ከዚህ ጋር ከኔ ምንም አታገኙም። እሺ አንተ የነገር እንዴት እኔ ምንሽ አንቺም እንደገለለ የለሽም። ምን ባቦ ባላየ ዋት ቀለበት መኳንንትና ገሊላ አንቺ ገሊላ ልታገባ እንዴ? ተተሪና ሙሽርዬ አይበልሽ ከፋ ሁሉም ያገባል በየወረፋ ምሳ ተጋብዘናል። አልሄድም። እንዴ ለምን? ጋረዲኝ ነው? ለምንድን ነው የማትሄጂው? በቃ እሺ እንሄዳለን። ጋረድ የተፈጠረ ነገር አለ ገሊላ? ማንን? ጋረድን። እንዴ ያህያስ ጋር አልጋ ሲሉት መሬት አሉ። አንቺ ከጋ ይፈለገሽን በይና ፍቅርዋል። ስሚ ያኔ መሰለ ቤት የገዛልሽ ጋረድ አይደለም። እሺ ወላጆችሽ ቤቱ ተመቻቸው? በጣም ነው የተመቻቸው። በዛ ላይ በጣም ደስ ብሏቸው። ቅድም ስደውልልሽ ስልክ አላነሳሽም ነበር። አልሰማሽም ነው? አየህ ሴት ልጅ ሰርጓ ሲደርስ ትነጫነጫለች፣ ወዲህ ብሳታል ምናምን ያው እንግዲህ ወግ መሆኑ ነው። ነው እንደዛ። አይዞሽ እሱ ብዙ አሳስብም እኮ። እሺ ጋበድ እንዴት ነው? የእናንተ ሰርግ መቼ ነው? አንድ ቀን ነው። ጋረድም ትምህርቱን ሲጨርስ ምን ነው ምን አልተሻለም? አሁን ጥሩ ትመስላለህ። ትንሽ ስሜቱ አለው መሰለኝ። ኦኬ ተመልከት ይሰራል። ለተመራቂ ኤፍስ ሰጣታ እኔ አልሰጠሁሽ። እና ማን ነው የሰጠኝ? ማንም አልሰጠሽ፣ ራስሽ ያመጣሽው። ተመራቂ መሆኔን ታውቃለህ አይደል? አውቃለሁ። ካወቅክ መጫር የለብኝም። እናማ የሰቀልኳትን ባንዲራ ስቃዳትና ጎጆዋን ስታይ ከዚያማ ኤፏን ፍቅር ኤ በማድረግ ለዚህ ልዩ ስጦታ ለጥቂት ባለውለታዎች የማደርገው ላንተ በሰፊው ውጪ ቢሮ ይለቀሽ ውጪ እኮ ሲከለክሏችሁ ቀላዋጭ ሲሰጣችሁ ደግሞ ጨዋ መሆን ትፈልጋላችሁ። ስማ ብቻ አልሟሟም። እሺ የተሻለ ነው እኖራለሁ። ለቤተሰቤ ያለኝ ነገር እስከምን ድረስ እንደሆነ ጠንቅቀሽ ታውቂያለሽ። ሌላው ቢቀር ማንነቴን አራክሼ ሴትነቴን ሸጥ
ማንነታችንን ስታገል ኖሬያለሁ። ክብሬን አራክሽ የምፈጽመው ድርጊት ተጽዕኖ እንዳይፈጥርብሽ ስል ከኔ ያንቺ ግብር በልጦብኝ እህትነታችንን እስከ መሸሸግ ደርሻለሁ። ዛሬ ግን አንቺ ያው ክብርሽን የማይነካ ነገር አንዲት ነገር ማድረግ አቃተሽ። የራስሽ ስሜት በለጠብሽ። ገሊላ ያባባን ተይውና አንቺ የዩኒቨርሲቲ ትምህርትሽን ያለምንም መሰናክል እንድታጠናቅቂ ስል ከፈልኩት መስዋዕትነት በአንቺ ዘንድ ቦታ አጣ። ገሊላ እኔ እኮ ዝሙተኛ አይደለሁ። ዝሙት ለእኔም ነውር ነው። እባክሽ ገሊላ የማላምንበት ቢሆንኩት ለእናንተ ስል መሆኑን ተረድተሽ ይህ ሰውዬ ኮሽ ሳይልብሽ አግቢው እባክሽ። ቤት እንገናኝ። ሰላም በፕሮግራም ላይ እንድትገኝ ንገራት። አልቀርም፣ እመጣለሁ። አያቱ መኳንንት ሶሪ ተሰራው በእውነት እንግዲህ ይቺ ስለነበረን ጊዜ ስለመልካምነታችሁ ስለሁሉ ነገር በጣም ነው አመሰግነው። ይሄ ለእናንተ የምታመሰግ እንደነገርኳችሁ እሺ፣ ዘንድሮ አያስፈልግም። በእውነት ችግር የለም። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ ሙሽሪት ሕይወት ተውባ የውብ ናቸው አበባ ዛሬ ነው ሙሽራ ዓለም ሙሽራ ዓለም ለዚህ ወግ በመታደል ዛሬ ነው ሙሽራ ዓለም ሙሽራ ዓለም ያው ነው ጋረድና አቶ መካንንት የአንድ እናት የአንድ አባት ፍቅር የሆኑ ወንድማማቾች ናቸው። አልሸሹም፣ ዞር አሉ ነው። ያው ነው Shut
የቤት ኪራይ ውል የፈጸማችሁብኝ ነውር የሚያሸልም አይደለም። ነውረኞች ለበላይ በእጅጉ ለቦይጣን አለለት ለእኔም እሷን ሰጠኝ ጎጃም ብር ይውጣለት ለበላይ በእጅጉ ለቦይጣን አለለት ለእኔም እሷን ሰጠኝ ጎጃም ብር ይውጣለት አገር እንዳቀን ነው እንዳባኮ